በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። የሰኔ ድርሳነ ሚካኤል። በአንዲት ሀገር ሃይማኖቱ የቀና ታላቅ መኮንን ስሙ አስትራኒቆስ የሚባል የኪልቅያ ሰው ነበር። ሚስቱም አፎሚያ ትባል ነበር። ሁለቱም እግዚአብሔርን የሚፈሩ ነበሩ። የመላእክት አለቃ ቅዱስ ሚካኤልንም እጅግ ይወዱት ነበር። በየወሩም ወር በገባ በ12 ቀን የበዓሉን መታሰቢያ ያደርጉ ነበር። ከገንዘባቸውም በቅዱስ ሚካኤል ስም ለድሆች ለጦም አዳሪዎች ይሰጡ ይመጸውቱ ነበር። ባሏ አስትራኒቆስ ታመመ። ሚስቱ አፎሚያም እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ አንድ ነገር ልንገርህ፣ እስኪ ስማኝ። ሴት ባሏ የሞተ እንደሆነ ብቸኛ ድሃ ጦም አዳሪ እንደምትሆን እንጀራዋንም በብዙ እንባና ሰቀቀን እንደምትመገብ አንተ ታውቃለህ። አሁንም አንተ ብትሞትና ብትለየኝ ከሐዘኔ የሚያረጋጋኝ ልጅ፣ አባት፣ እናት የለኝም። አሁንም አንተ ሳለህ የመላእክት አለቃ የቅዱስ ሚካኤልን ምስል እንድታሰራልኝ እሻለሁ። በመዓልትም በሌሊትም ከሰይጣን ጠላትነት ይጠብቀኝ ዘንድ እኔ በቤቴ ውስጥ አኑሬ እማጸንበታለሁ። አስትራኒቆስም ወደ ሳሊ ላከ። የመላእክት አለቃ የቅዱስ ሚካኤልንም ስዕል በልዩ ልዩ ጌጣጌጥና በወርቅ ቀለም አሳምሮ እንዲሰራለት አዘዘው። ሰዓሊውም እንዳዘዘው አደረገለት። አስትራኒቆስም ለሚስቱ ለአፎሚያ ያንን ስዕል ሰጣት። ባሏም ከሞተ በኋላ አፎሚያ የመላእክት አለቃ በቅዱስ ሚካኤል ስዕል ፊት እግዚአብሔርን ታገለግል ጀመር። እንዲህ እያለች የመላእክት አለቃ ቅዱስ ሚካኤል ሆይ እዘንልኝ፣ ጠብቀኝ፣ ከእግዚአብሔር ዘንድም ምሕረትን ለምንልኝ፣ ይቅር እንዲለኝም ጸልይልኝ። ከቀን ወደ ቀንም በጎ ምግባር ትጨምር ነበር። ለድሆችና ለጦም አዳሪዎችም ተራራ ነበር። ሰይጣንም የምትሠራውን በጎ ሥራ ባየ ጊዜ በሷ ቀና። ተቆጥቶም ብዙ ልጆች የያዙ ባልቴቶች ሴቶችን መስሎ ወደ እሷ ሄደ። ሊቃወማት መጣ። ከቤቷ መግቢያ በርም ተቀመጠ። ሴቶች መስለው ከሱ ጋር ብዙ አጋንንትም ነበሩ። በሩን የምትጠብቀው ሰራተኛዋን አፎሚያን ጥሪልኝ አላት። እርሷም ሄዳ ባልቴቶች ብዙ ልጆችን ይዘው ከሁለተኛው በር ተቀምጠዋል፣ አንቺንም ይፈልጋሉ አለቻት። ከዚህ በኋላም አፎሚያ እየተጠራጠረች ወጣች። አፎሚያም ባየቻቸው ጊዜ እንዲህ አለቻቸው፣ ቸር አላችሁን? ኑ በረከታችሁን እንዳገኝ ወደ ቤት ይግቡና ጸልዩልኝ። የመላእክት አለቃ የቅዱስ ሚካኤልን ስዕል ተሳለሙ። ጌታዬ አስትራኒቆስ ከመሞቱ አስቀድሞ ለእርሱ አደራ ሰጥቶኛልና። ጌታዬ ከሞተ በኋላ ግን ወደ ቤት የገባ ወንድ የለም፣ ልጆችም ቢሆኑ አይገቡም። ወንዶች እንደሆናችሁ ወደ ቤቴ እንዳትገቡ በእግዚአብሔር ስም አምያቸዋለሁ። ዲያብሎስም ባልቴቶች ሴቶችን መስሎ እንዲህ አላት፣ እኛ ወደ ቤት አንገባም፣ በባልንጀራችን ቤትም አንጸልይም። ወደ አንቺ ከመምጣታችን አስቀድሞ በቦታችን ጸሎት አድርገናል፣ ለአንቺም ለምነንልሻል። አንቺም ጾምሽ፣ ጸሎትሽ፣ ልመናሽ ብዙ ነው፣ ምን ይረባሻል? ያልኩሽን የማትሰሪ ከሆነ ጾምሽ፣ ጸሎትሽ በመብዛቱ ምክንያት ዕድሜሽ ሳይደርስ በሐዘን ትሞቻለሽ። ለድሆች ለጦም አዳሪዎች ምን ያህል ምጽዋት ትሰጫለሽ? ከመሞትሽ አስቀድሞ ድሃ ትሆኛለሽ፣ የሚቀብርሽም አታገኝም።
አንቺ ጌታዬ ከሞተ ጀምሮ ወደ ቤቴ የገባ ሰው የለም ትያለሽ። መጽሐፍ እንደተናገረ ባል የሌላት ሴት ሁሉ በቤቷ በረከት አይኖርም። ዳግመኛም እንዲህ አላት፣ ስሚ ልንገርሽ፣ እግዚአብሔር በመጀመሪያ ወንድንና ሴትን ንጹሐን አድርጎ የፈጠረ አይደለምን? እኔም ስለመወድሽ ይህን ልነግርሽ መጣሁ። አንቺስ ሀብትሽን የሚወርስ የሚቀብርሽ ልጅ አልባ ሆነሽ እንዴት ትሞቻለሽ? እህቴ ሆይ ነፍስሽ ከወጣች ተዝካርሽን የሚያወጣልሽ ስምሽን የሚያስጠራልሽ የለም። እኔ አኖሬዎስን ሚስት እንደሌለችው አይቻለሁ አላቸው። ጠላቶቹ መንግስቱን ለመቀማት ፈልገው በተነሱ ጊዜ በዚያ ወራት ሚስቱ ሞታለች። አሁንም እርሱ ቢያገባሽ ሚስቱ ብትሆኚ ይሻላል። በመንግስቱ አብረሽው ትነግሻለሽ። የአስትራኒቆስ ሚስት አፎሚያ ሆይ እኔ እንደማስበው እርሱ ያግባሽ። ይህን እንድነግርሽ እኔን ወደ አንቺ ልኮኛል። ብዙ ወርቅና ብር እሰጥሻለሁ ብሏል። አፎሚያም መልሳ እንዲህ አለችው፣ አባ ቆብህ መልካም ነው፣ አነጋገርህ ግን መጥፎ ነው፣ መልካምም አይደለም። ይህን ነገር ማለት አትጹሙ፣ አትጸልዩ፣ ለድሆች ለጦም አዳሪዎች፣ ባል ለሌላቸው ሴቶች፣ አባት እናት ለሌላቸው ልጆች ምጽዋት አትስጡ ብሎ የነገረህ መጽሐፍ የትኛው ነው? ደግሞስ ሴት ለሁለት ወንዶች ሚስት እንድትሆን የነገረህ የትኛው መጽሐፍ ነው? ወንድም ሁለት ሚስት ያግባ ብሎ ምን መጽሐፍ ነገረህ? ይህን ሕግ የሠራህ አንተ ነህን? ወይስ የነገረህ ሌላ ሰው አለን? ወይስ እኔን ወደ ኃጢአት ልትጥለኝ ትፈልጋለህን? እኛስ በጾም በጸሎት በምጽዋት ኃጢአት እንደሚሰረይ ሕግ በሚያዘው የተፈጸመ ጋብቻም ንጹሕ እንደሆነና ርኩሰት እንደሌለበት ከድሮ ሰምተናል። ዮናስም ታላቂቱ ከተማ ነነዌ እስከ 3 ቀን ድረስ በእሳት ትጠፋለች ብሎ ሰበከ። የነነዌ ንጉሥ ይህን ሰምቶ በጾምና በጸሎት በብዙ ልቅሶና እንባ ምህላ እንዲደረግ አወጀ። የነነዌ ሰዎችም ንስሐ ገቡ። እግዚአብሔርም በደላቸውን ይቅር አላቸው። ንስሐም ስለገቡ ከጥፋት ዳኑ። ኢዩኤልም እንዲህ ብሏል። አሁንም እግዚአብሔር አምላክ እንዲህ አለ፣ በፍጹም ልባችሁ በጾም በጸሎት በሐዘን በልቅሶ ወደ እኔ ተመለሱ። ልብሳችሁን ሳይሆን ልባችሁን ቅደዱ። ወደ አምላካችን ወደ እግዚአብሔር ተመለሱ። እርሱ ርኅሩህ ይቅር ባይ መዓቱ የራቀ ምሕረቱ የበዛ ነውና። ጌታችን ኢየሱስ ክርስቶስም በቅዱስ ወንጌል ስለ ጾም እንዲህ ብሏል። ሰው የሚድን በእንጀራ ብቻ አይደለም፣ ስለ ጸሎትም ወደ መከራ እንዳትገቡ ትጉና ጸልዩ ብሏል። ስለ ምጽዋትም ደግሞ አንድ ባለጸጋ መምህር ሆይ ምን አድርጌ የዘላለምን ሕይወት እወርሳለሁ ብሎ በጠየቀው ጊዜ ያለን ሁሉ ሽጠህ ለውጠህ ለድሆችና ለጦም አዳሪዎች ስጥና ና ተከተለኝ ብሎታል። ስለ ጋብቻም ባልና ሚስት አንድ አካል ናቸው። እግዚአብሔር አንድ ያደረጋቸውን ሰው ሊለያቸው አይችልም ብሏል። በቅዱሳን መጻሕፍት የተገኙ እነዚህ ምስክሮች ጾም፣ ጸሎት፣ ምጽዋት ደጋግ ሥራዎች እንደሆኑና ከፍተኛ ዋጋ እንዳላቸው ያስረዱናል። በሕግ የተፈጸመ ጋብቻም ክቡር ነው። እንግዲህ አንተ አይጠቅምሽምና ጾምሽን፣ ጸሎትሽን፣ ምጽዋትሽን ተይ እንዴት ትለኛለህ? ደግሞም እንዴት እስከ 2 አግቢ ትለኛለህ? ክርስቶስ በአንደበቱ አድሮ የሚናገርበት ሐዋርያ ጳውሎስም ለምእመናን እንዲህ እያለ አስተምሯል። መልእክታቸውን እንዳታዋርዱ፣ እንዳታስነቅፉ ተጠንቀቁ። ሁል ጊዜም ለጾምና ለጸሎት እንዲተጉ ከዝሙት እንዲርቁና ሕጋዊ ጋብቻን እንዲያከብሩ አዟል።
ስለዚህም ወንድ በሚስቱ ተወስኖ ይኑር፣ ሴት በባሏ ጸንታ ትኑር ይላል። እኔስ ስለ ርግብን እንኳን ባሏ ከሞተ ከሌላ ወፍ እንደማትቀላቀል ለምልክትም በጥፍሯ ምላሷን እንደምትሰነጥቅ ሌላ ወፍም ሊቀርባት በፈለገ ጊዜ እንደምትጮህና ባልንጀሮቿ እሷን ረድተው እንደሚያባሯት ሰምቻለሁ። አንተ ግን ሁለት አግቢ ትለኛለህ። ይህ ሥራ የሰይጣን ሥራ ነው። አንተ ጎስቋላ፣ እኔስ አንተ ሰይጣን ትመስለኛለህ፣ ወይም ሰይጣን አድሮብሃል ማለት ነው። እንዲያ ካልሆንክ ትሳለም ዘንድ የመላእክት አለቃ የቅዱስ ሚካኤልን ስዕል አመጣልሃለሁ አለችው። አፎምያ ይህን ብላ ወደ ቤት ገባችና የቅዱስ ሚካኤልን ስዕል ይዛለት መጣች። ሰይጣንም የመላእክት አለቃ የቅዱስ ሚካኤልን ስዕል ባየ ጊዜ ከነሰራዊቱ እንደ ወፍ ሆኖ በረረ። መለስ ብሎም አፎምያን ተናገራት፣ እንዲህም አላት፦ ላስትሽና በነገሬም ላጠምድሽ ወደ አንቺ መጥቼ ነበር። አንቺ ግን አሸነፍሽኝ፣ አመለጥሽኝ። ነገር ግን ከእንጨት ከወርቅና ከብር ተሰርቶ በቤትሽ ውስጥ ባለው በቅዱስ ሚካኤል ስዕል ምክንያት እኔም እስከ ሰኔ 12 ቀን አልለቅሽም፣ እጠባበቅሻለሁ። ያን ጊዜም በእግዚአብሔር መንበር ፊት ሊሰግድና ለሰዎች ለፍጥረቱም ሁሉ ምሕረትን ሊያማልድ ይሄዳል። ያን ጊዜ እርሱ ወደ አንቺ አይመጣም። እኔ መጥቼ በቤትሽ ያለውን ስዕል አንስቼ በራስሽ ላይ እንዳፈር እፈጨዋለሁ። እስኪ ሚካኤል የሚያደርገኝን አያለሁ አላት። አፎምያም ዳግመኛ ብትመለስ በመላእክት አለቃ በቅዱስ ሚካኤል ጸሎት አፍረህ ትሄዳለህ አለችው። አፎምያ ወደ ቀኝም ወደ ግራም በክርስቶስ መስቀል ምልክት አማተበች። ያን ጊዜም ሰይጣን አፈረና ወደ ኋላው ተመለሰ። አፎምያ ለድሆችና ለጦም አዳሪዎች በመራራት በመመጽወት በጾም በጸሎት በጎ ሥራን እየጨመረች ሄደች። ከዚህ በኋላ በሦስተኛው ወር በሰኔ በ12 ቀን የቅዱስ ሚካኤል በዓል ዕለት ሲደርስ ዲያብሎስ እንደገና በአስኬማ መላእክትን ተመስሎ በሌሊት መጣ። ጳውሎስ ራሱ ሰይጣን የብርሃን መልአክ መስሎ ይመጣል እንዳለ በእጁም የያዘው በትር የወርቅ ነበር። በዚያም በትር ላይ የመስቀል ምልክትና አምሳል አልነበረበትም። ከቤቷ ገብቶ እንዲህ አላት፦ አፎምያ ሆይ ቸር አለሽን? ዕጣንሽና ጸሎትሽ በጎ ሥራሽ ወደ እግዚአብሔር ዙፋን ፊት ደረሰ። በፍጹም ደስ ይበልሽ። ስለ ሥራሽ ባለ ዘመንሽ ሁሉ እጠብቅሽ ዘንድ እግዚአብሔር ወደ አንቺ ላከኝ አላት። አፎምያም አንተ ማነህ? ስምህስ ማን ነው? አለችው። የመላእክት አለቃ ቅዱስ ሚካኤል እኔ ነኝ። ሚካኤል በዚያች ቀን ማለት በሰኔ 12 ቀን በበዓሉ ዕለት ወደ አንቺ አይመጣም። እርሱ ስለ ሰውና ስለ እንስሳ ምሕረትን ይለምን ዘንድ በእግዚአብሔር ዙፋን ፊት ሊሰግድ ይሄዳልና ብሎ ዲያብሎስ ሲናገርሽ ሰምቻለሁ። ስለዚህም ዲያብሎስ እንዳይበረታብሽ አንቺን ለመርዳት ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። መላእክቶቼን በሰማይ ትቼ አድንሽ ዘንድ ወደ አንቺ ወርጃለሁና አላት። አፎምያም አንተ ሚካኤል ከሆንክ በእኔ ቤት እንዳለ እንደ ሚካኤል ስዕል አምሳል ምልክት ያለበት በትርህ ወዴት አለ? አለችው። ዲያብሎስም እንዲህ አይደለም፣ በእኛ በመላእክት ዘንድ እንዲህ ያለ ምልክት የለም አላት። ዳግመኛም አፎምያ ንጉሥ ማኅተም የሌለው ደብዳቤ ቢልክ የሚያምነው የለም፣ መላእክትም ከሰማይ በወረዱ ጊዜ የመስቀል ምልክት የሌለውን ይህስ መልአክ አይደለም ብለው ይንቁታል እንጂ አይቀበሉትም
አንተ ሚካኤልን ከሆንክማ ተቀብለህ ትሳለመው ዘንድ ሂጄ የሚካኤልን ስዕል አምጣልህ አለችው። ያን ጊዜ የክፉ የዲያብሎስ ፊት ተለውጦ እንደ ጨለማ ተራራ ሆነ። ዓይኖቹም እንደሚነድ እሳት፣ አፉም ጨለማ እንደሞላበት እንደ ታላቅ ገደል ሆነ። ሽታው እጅግ የከፋና የሚከረፉ ጢስ ከአፉ ይወጣ ነበር። አንቆ ሊገድላት ዘሎ በእጁ ያዛት። አፎምያ ከአንቺ ጋር እሞታለሁ፣ ይህን ሁሉ መከራ እንዴት ታመጭብኛለሽ? አላት። ከዚህ በኋላ በታላቅ ቃል ወደ ቅዱስ ሚካኤል አሰምታ ጮኸች። የመላእክት አለቃ ሚካኤል ሆይ ከጠላቴ ከሰውም ሁሉ ጠላት መጥተህ አድነኝ አለችው። ከዚህም በኋላ የመላእክት አለቃ ቅዱስ ሚካኤል ያድናት ዘንድ ታላቅ ብርሃን ለብሶ ወረደ። ብርሃኑም ቤቷን ሁሉ መላው። ከዚህ በኋላ ዲያብሎስን ይዞ በእጁ በያዘው በትረ መስቀል መትቶ ከምድር ላይ ጣለው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ጊዜ ሳይደርስ እንዳታጠፋኝ በእግዚአብሔር ስም እምልሃለሁ አለው። ከዚህ በኋላ ስዕልህ ወዳለበትና ስምህ ወደ ተጠራበት አልደርስም። የመላእክት አለቃ ቅዱስ ሚካኤል ሆይ ቀድሞም እግዚአብሔር ከሹመቴ በሻረኝ ጊዜ የተዋጋኸኝ ያሸነፍከኝ ከሰማይም ወደ ምድር የጣልኸኝ አንተ ነህ አለው። ያን ጊዜም ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ተወው። ቅዱስ ሚካኤልም አፎምያን የእግዚአብሔር አገልጋይ ሆይ አንቺ የተመሰገንሽ ነሽ፣ ጾምሽ፣ ጸሎትሽ፣ ምጽዋትሽና በጎ ሥራሽ መልካም መታሰቢያ ሆኖ ወደ ሰማይ አረገ፣ ከእግዚአብሔር ፊትም ደረሰ። አሁንም ወደ ቤተ ክርስቲያን ሂጂና ጸልይ፣ ዛሬ ነፍስሽ ከሥጋሽ ትለያለችና መላእክትም ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጓታል። ነፍስሽም ከባልሽ ከአስትራኒቆስ ነፍስ ጋር ከዚያ ለዘላለሙ በዕረፍት ትኖራለች። ከዚህም በኋላ የመላእክት አለቃ ቅዱስ ሚካኤል አፎምያ እያየችው ወደ ሰማይ ወጣ። አፎምያም ወዲያውኑ ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ገባች። የክርስቶስን ሥጋውን ደሙን ተቀበለች። ጳጳሱንም ከእግሩ ስር ወድቃ ና ከቤቴ ገብተህ ስለ እኔ ጸልይልኝ፣ ከካህናትና ከዲያቆናት ከዚህ በቤተ ክርስቲያን ካሉትም ሁሉ ጋር ቤቴን ባርክልኝ ብላ ለመነችው። ልጆቿንም ሂዱ ገንዘቤን ሁሉ አምጡልኝ፣ ድሆችን ጦም አዳሪዎችንም በአደባባይ ያገኛችሁትን ሁሉ ጥሩልኝ አለቻቸው። ጳጳሱም ከካህናትና ከቀሳውስት ከዲያቆናትና ከእርሱም ጋር ካሉት ጋር ሁሉ መጥቶ ወደ ቤቷ ገባ። በቤቷ ያለውን ሁሉንም ለድሆችና ለጦም አዳሪዎች በጳጳሱ እጅ ሰጠች። በሰላም ወደ ቤታቸው ግቡ ብላ አሰናበተቻቸው። ጳጳሱንም ካህናቱንም ዲያቆናቱንም ወደ ቤቷ አስገብታል። ወደ ቤቷ አስገባቻቸው። ጳጳሱን በወርቅ ወንበር፣ ካህናቱን በብር ወንበር በግራውና በቀኙ አስቀመጠቻቸው። ለጳጳሱ በወንበሩ ስር ያማረ ልብስ አነጠፈች። ከዚህ በኋላ በመካከላቸው ቆማ እጆቿንም ወደ ሰማይ ዘርግታ ወደ እግዚአብሔር ጸለየች። ጳጳሱንም ልብሷን ከምድር ላይ ዘርግታ በላዩም ወድቃ አባቴ የንስሐ ጸሎት ስጠኝ አለችው። ጳጳሱንም ድሆችንና ጦም አዳሪዎችን እንድትረዳበት ስሜንና የባሌን የአስትራኒቆስን ስም እንድታስብበት የተረፈው ገንዘቤ ሁሉ ላንተ ይሁን አለችው። ያን ጊዜም የሚካኤልን ስዕል ስጡኝ አለች። አመጡላት። ተሳልማም ፊቷ ላይ አስቀመጠችው።
ከዚህ በኋላ ይህ ስዕል ከፊቷ ላይ እንደ አሞራ በሮ ከመላእክት አለቃ ከቅዱስ ሚካኤል ቤተ ክርስቲያን ውስጥ ገባ። ያለ ገመድም ከቤተ መቅደሱ መካከል ተሰቀለ። ከዚህም በኋላ ለመለመ፣ ቅጠልም አወጣ፣ በጎ ፍሬም አፈራ። ደረቂቱ የአሮን በትር እንደለመለመች እንዳበበች እንዳፈራች እንዲሁም አስደናቂ የእግዚአብሔር ሥራ በዚህ ስዕል ላይ ተገለጠ። በዚህ አገርም ታላቅ ደስታ ተደረገ። የታመሙ ርኩሳን አጋንንት ያደሩባቸውም ሁሉ ይህን ቅጠል እየቆረጡ ወስደው ይታጠቡ ነበር። ለአገሩ ሁሉ ደህንነት መድኃኒት ይሆናቸው ነበር። በዚያ አገርም በመላእክት አለቃ በቅዱስ ሚካኤል ስም ታላቅና ድንቅ ታምር ተደረገ። የተወደዳችሁ ወንድሞቼ ሆይ የእግዚአብሔርን ጸጋና ቸርነቱን አስተውሉ። በተቀደሱ ስዕሎች ፊትም መጸለይን ለእግዚአብሔር ስግደትንና ምስጋና ማቅረብንም ቸል አንበል። በእነርሱ ላይ የሚገለጠውን የእግዚአብሔርን ሥራም አንጠራጠር። በማስተስሪያው ላይ ረበው ከነበሩት ከመመስገኛው ኪሩቤል መካከል እግዚአብሔር ለሙሴና ለአሮን ይገለጥ ነበር። ትእዛዙንም ሁሉ ይነግራቸው ነበር። ከእጃቸው ከቃላቸውም ምስጋና፣ መሥዋዕትን፣ ጸሎትን ይቀበል ነበር። የሕዝቡንም ኃጢአት ያስተሰርይ ነበር። ይህም ረቂቅ ድንቅ ለሆነ ምስጢር ምልክት ነው። ስለዚህም በተቀደሱ ስዕሎች ፊት ጸሎትን ለሚቀበል ሕይወትን ለሚያድል ለክብር ባለቤት ምስጋናን፣ ምልጃን፣ ጸሎትን ያቀርቡ ዘንድ ለምእመናን ሥርዓት ሆነ። በሰማይ ካለው በምድርም ካለው ከምድር በታች በውሃ ውስጥ ካለው ፍጥረት ሁሉ ላንተ አምላክ አታብጅ፣ አትስገድላቸው፣ አታመልካቸው ሲል እግዚአብሔር አዟል። ስለዚህ በተቀደሱ ስዕሎች ፊት ስለ እግዚአብሔር ጸሎትንና ምስጋናን ማቅረብ አይገባም እያሉ በኦሪት ቃል የሚያመካኙ ሰዎች አሉ። እኛ የኦሪትን ቃል ጠንቅቀን እንዲያስተውሉ እንመክራቸዋለን። ቃሉ አትስገድላቸው፣ አታመልካቸው ይላልና እነዚህ ጣዖታትም የተናቁ የተዋረዱ ናቸውና እነርሱ በልዩ ልዩ መልክና ምሳሌ የሚሰሩ ጣዖታት ናቸው። ለእነርሱ ልንሰግድላቸው አይገባም፣ ሰው ሰራሽ ናቸውና የእግዚአብሔር ኃይልም የለባቸውምና። ቅዱሳት ስዕላት ግን እንደነዚያ አይደሉም፣ የምስጢር ምልክቶች ናቸው እንጂ የሰው ሕሊና በእግዚአብሔር ተስፋ ላይ ያርፍ ዘንድ ረዳት የሚሆኑ ረቂቅ ምስጢርንም ማለት የእግዚአብሔር ልጅ ሰው እንደመሆኑ ከድንግል እንደመወለዱ በበረት እንደመተኛቱ በዮርዳኖስ እንደመጠመቁ በመስቀል ላይ እንደመሰቀሉ እንደ ትንሣኤ እንደ ዕርገቱ ዳግመኛ በጌትነት እንደ መምጣቱ ያለውን የሚያሳስቡት ድንቅ የሆነ የእግዚአብሔር የሥራው መጻሕፍትም ናቸው እንጂ እነዚህ ምስጢራትና የሚመስሏቸውም በስዕል ይገለጣሉ፣ የእግዚአብሔርን ነገርም ያስተምራሉ። ምልክታቸውም ሁሉን በሁሉ የሚሠራ የክብር ባለቤት የጌታ ስም ነው። አምላክ የሚገለጥባቸው ስዕላት ፊት በምንሰግድበት ጊዜ ለቀለሙ፣ ለወረቀቱ፣ ለቅቡ፣ ለንድፉ የምንሰግድ አይደለም። እንደ ቸርነቱ ብዛት እንደ ካህሊነቱ ጽንዓት በስዕላት ላይ ለሚገለጥና በእውነት ለሚጠሩት እንደወደደ መልስ ለሚሰጥ አምላክ ነው እንጂ በእነዚህ ስዕላት ፊትም የሚሰግድ፣ የሚጸልይ፣ የሚማልድ፣ የሚለምን፣ የሚያመሰግን፣ የሚዘምር የክብር ንጉሥ እግዚአብሔርን ያከብረዋል፣ ከፍ ከፍም ያደርገዋል። ሐዋርያው በሰማይ ያለ በምድርም ያለ በቀላያትም ያለ ከምድር በታችም ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። አንደበቱም ሁሉ እግዚአብሔር አብ አምላክ እንደሆነ ኢየሱስ ክርስቶስም አምላክ እንደሆነ ሊመሰክር ይገባል ብለዋልና። ቀድሞ ካስታወስናቸውም ቢሆን በእናቱ በድንግል ቃል ኪዳን ምክንያት
በቅዱሳን መላእክት፣ በነቢያትና በሐዋርያት፣ በጻድቃንና በሰማዕታት እርዳታ ምክንያት ከሚያደርጉት ሌሎች ነገሮችም ቢሆን የስሙ ምልክትም ተጽፎባቸው አይቶ የሚሰግድ የሚገባውንም የሚያቀርብ ሰው እርሱ ከምዕመናን አንድነት ውስጥ የተቆጠረ ነው። በእውነተኛ ሃይማኖትም የታመነ ምስክር ነው። በቅዱሳን ስዕላት ውስጥ ግን ይህን ሁሉ አይቶ ይልቁንም የአማልክትን አምላክ ስም ተጽፎበት አይቶ የሚንቅ የሚያቃልል ሰው እርሱ ቤተ ክርስቲያን ከምታስተምረው ትምህርት የወጣ ነው። ስለዚህም ወንድሞች ሆይ በምትሰሩት ሁሉ ጠንቃቆች ሁኑ። በተረት ወሬም ጥርጥር ወደ ልባችሁ አይግባ። ይህች ቅድስት አፎምያ ከመላእክት አለቃ ከቅዱስ ሚካኤል ስዕል ዘንድ ለመነች፣ ስሙን ጠራች፣ ፈጣሪው እንደሚረዳትም አመነች። በዚህም ከሰይጣን ወጥመድ አመለጠች፣ የማይጠፋውንም የሕይወት ተስፋ አገኘች። አሁንም የመላእክት አለቃ የቅዱስ ሚካኤል የፈጣሪው በረከትና ረድኤት የቅድስት አፎምያ አማላጅነት ከኛ ጋር ይኑር ለዘላለሙ አሜን። ጣፋጭ ምስጋናው የማይሰለችበት ከጽንፍ እስከ ጽንፍ ፈጥኖ የሚደርስ የአርያም ወፍ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። ልመናው ከሲኦል ረግረግ ያድነን፣ ከርጉም ተኩላ አፍም ያውጣን፣ ከክፉ የሰይጣን ወጥመድም ያድነን ለዘላለሙ አሜን። በቆጵሮስ ደሴት በመላእክት አለቃ በቅዱስ ሚካኤል ልመና የሚታመን እግዚአብሔርን የሚፈራ የክርስቶስ ወገን የሆነ አንድ ሰው እንደነበረ ተነገረ። በከበረ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያንን ይሠራን ዘንድ በልቦናው አሰበ። እጅግ ያማረ ቤተ ክርስቲያንን ሠራ። ሥራውንም ከጨረሰ በኋላ በፍጹም ጌጥ አስጌጠው። ከዚህ በኋላ የመላእክት አለቃ የቅዱስ ሚካኤልን ቤተ ክርስቲያን ለመቀደስ ወይም ለማክበር ይመጡ ዘንድ ወደ ኤጲስቆጶስና ወደ ካህናቱ ላከ። እርሱ ለቤተ ክርስቲያኑ ማስባረኪያ ታላቅ በዓል አደረገ። ካህናቱና ዲያቆናቱም የክርስቲያን ወገኖች ምዕመናንም ሁሉ የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን ተሰበሰቡ። ወደ ቤተ ክርስቲያኑም ውስጥ ገብተው ቆሙ። ያን ጊዜ ኤጲስቆጶሱ እንደሚገባው ሕግና ሥርዓት የቅዳሴውን ጸሎት ጀመረ። በዚህችም አገር ጋኔን ያደረበት አንድ አይሁዳዊ ሰው ነበር። መላ አካሉም ለምጻም ነበር። እየተጨነቀ ጥርሱን ያፋጭ ነበር። በብዙ ይታመም ነበር። በክፉ ደዌም ይጨነቅ ነበር። ከደዌው ጽናት የተነሳ አካሉ ሁሉ እንደ ድንጋይ ደርቆ ነበር። የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን የሚባረክበት ቀን እንደደረሰ በሰማ ጊዜ ከተኛበት ተነስቶ ልብሱን ለውጦ የክርስቲያን ልብስ ለብሶ ክርስቲያንን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ስለ ቤተ ክርስቲያኑ መባረክ የሚያደርገውን ጸሎት በጨረሰ ጊዜ የጸለየበትን ውሃ በቤተ ክርስቲያን ቅጽር በግንቦቿ ሁሉ ላይ ረጨ። ያም የአይሁዳዊ በሽተኛ ከቅዳሴው ውሃ ተቀብሎ በራሱ ላይ አፈሰሰ። በጽኑ ሃይማኖትና በቁርጥ ልቦናም አካሉን ሁሉ ታጠበ። በመላእክት አለቃ በቅዱስ ሚካኤል ስዕል ፊት ከሚበራው ከቀንዲሉ ዘይት ቅባትን ተቀባ። የመላእክት አለቃ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጭንቅ ደዌ ድኅነትን ስጠኝ፣ ከክፉም ለምጽ ፈጥነህ አድነኝ። ከዚህ ከክፉና ከሚያስጨንቅ የለምጽ ደዌ ብታድነኝ እኔ ለቤተ ክርስቲያን ግብዝነት የሌለው የጠራ 20 ወቄት ወርቅ እሰጣለሁ አለ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ክርስቲያን እሆናለሁ። የእግዚአብሔርን ልጅ ሰው መሆኑን አምናለሁ። ስለ አዳምና ስለ ሔዋን ስለ ልጆቹም ሰው ሆኖ ከዳዊት ወገን እንደተወለደ
እንዲህ በቀናች ሃይማኖት አምናለሁ። ባለ ዘመኔም ሁሉ ቤተ ክርስቲያንህን አገለግላለሁ አለ። ይህን ካለ በኋላ በዚች ሌሊት በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ውስጥ ሳለ እንቅልፍ መጣበትና ተኛ። ከእንቅልፉም በነቃ ጊዜ አካሉን ሁሉ ድኖ አገኘ። በሰውነቱም ምንም ለምጽ የነበረበት አልተገኘም። ፍጹም ደስታ ደስ አለው። ከደዌው ስለተፈወሰና ጤንነትን ስላገኘም እግዚአብሔርን አመሰገነው። የመላእክት አለቃ ቅዱስ ሚካኤልንም አከበረው። ያ ቀድሞ ያስጨንቀው የነበረው ጋኔንም ከእርሱ ወጣ፣ ከለምጹም ዳነ። በሰውነቱ ላይ ምንም ምን አልቀረም። ያም አይሁዳዊ ከዚህ ጭንቅ ደዌ በዳነ ጊዜ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን የተሳለውን ስለት ንጹሕ ጽሩይ የሆነ 20 ወቄት ወርቅ ሰጠ። ያን ጊዜ ፈጥኖ ተነስቶ ወደ ኤጲስቆጶሱ ሄዶ የመላእክት አለቃ ቅዱስ ሚካኤል ያደረገለትን ድንቅ ታምር ሁሉ ነገረው። ካደረበት ጋኔንና ከለምጹም እንደዳነም ነገረው። ከምድር ላይም ወድቆ እንግዲህስ ክርስቲያን እንድሆን አጥምቀኝ፣ ከክርስቲያን ማኅበርም ጨምረኝ ብሎ ኤጲስቆጶስን ለመነው። ኤጲስቆጶስም ያን ጊዜ እሺ ብሎ ከቤተሰቡና ከዘመዶቹ ሁሉ ጋር አጠመቀው። ያም ሰው በቀናች ሃይማኖት የቅዱስ ሚካኤል ቤተ ክርስቲያን እያገለገለ በፍጹም ጥንቃቄ ኖረ። የመላእክት አለቃ ቅዱስ ሚካኤል ያደረገለትንም ታምራት እየተናገረ ቀድሞ ከነበረበት ጨለማ እንዳበራለት እየነገረ ኖረ። በጨለማና በሞት ጥላ የሚኖሩ ሰዎች ደገኛውን ብርሃን አዩ። በጨለማም ለሚኖሩ ሰዎች ደገኛው ብርሃን ወጣላቸው ብሎ ነቢዩ እንደተናገረ እንደዚሁ የኃጢአት ደዌ ያመመው የጨለማ ጋኔን ያሰቃየው መከራ እየጸናበት በጨለማ ለነበረ ለዚህ አይሁዳዊ በመላእክት አለቃ በቅዱስ ሚካኤል አማላጅነት የሚያድን የክርስቶስ ብርሃን በራለት። ከቀድሞም ደዌ አድኖ ከክህደት ወደ ቀናች ሃይማኖት መለሰው። የይቅርታና የቸርነት መልአክ በሆነው በመላእክት አለቃ በቅዱስ ሚካኤል አማላጅነት አይነ ልቦናውን ከእውርነት ያበራለት፣ ቅድስት ሥላሴን ወደ ማመን መራው። እኛንም ክርስቲያኖችን በልመናው በአማላጅነቱ ይጠብቀን፣ በከንቱም እንዳንጠፋ ከሰይጣን ወጥመድ ያድነን፣ ከሰራዊቱ ሁሉ ጋር በየቀኑ ይታደገን። ሰውን የሚያስቱ የሳጥናኤልን ወገኖች ሁሉ ከኛ እንዲርቁ የረድኤቱ ሰይፍ ከኛ አይራቅ። ክፋትንና ቅሚያ የተሞሉ ሐሰትን የሚወልዱ እነዚህ የክፋት ባህር የቀላይ ጥልቅ ናቸው። እሊህ እንዳያጠምዱን በክንፉ ጥላ ረድኤት ይሰውረን፣ በቸርነቱም መጋረጃ ይሰውረን ዘንድ እኛን ለመጎብኘት ይምጣ። ከቀድሞ ጀምሮ ቂም የሌለበት ምሕረትን የሚለምን ነውና የጥምቀት ልጆች ሁላችንን በአማላጅነቱ ይጠብቀን፣ በልመናውም ያድነን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። በሰኔ በ12 በዚህች ቀን የመላእክት አለቃ የከበረ መልአክ የሚካኤልን በዓል ያከብራሉ። አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። የሚያከብሩበት ምክንያቱም ይህ ነው። ከእስክንድርያ ከተማ ታላቅ መስጊድ ነበር። የግብፁ ንጉሥ የበጥሊሞስ ልጅ ንግሥቲቱ አክላኡ በጥራ ዙሃል በሚባል ኮከብ ስም የሰራችው ነበር። በሰኔ ወር በ12 ቀን በዓል ያደርጉለት ነበር። በዚህም ቤተ ጣዖት ውስጥ እጅግ ግሩም ታላቅ የሆነ ከነሐስ የተሰራ ጣዖት ነበር። ስሙም ዙሃል ይባላል። በበዓሉ ቀን ብዙ ፍሪዳ ያርዱለት ነበር። አባ እለእስክንድሮስ እስከ ተሾመበት ዘመን ድረስም ለዚህ ጣዖት እንዲህ በዓል እያደረጉ ብዙ ዘመን ኖሩ። ይኸውም 300 ዓመት ያህል
ከዚያም የሚበዛ ነበር። አባ እለእስክንድሮስ በእስክንድርያ ሊቀ ጳጳስነት በተሾመ ጊዜ ይህን ጣዖት ሊሰብረው ወደደ። በእስክንድርያ ከተማ የሚኖሩ ጎስቋሎች ሰዎች ከለከሉት። ጻድቁ ንጉሥ ቁስጠንጢኖስ ነገሠ። የቀናች የክርስቲያን ሃይማኖትም ሰፋች። ዳግመኛ አባ እለእስክንድሮስ ይህን ጣዖት ሊሰብር ወደደ። የከፉ የእስክንድርያ ሰዎች ከለከሉት። እኛ ለዚህ ጣዖት በዓል ማድረግን ለምደናል። እነሆ ካንተ በፊት 18 ሊቃነ ጳጳሳት አለፉ፣ ይህን ልምዳችንን አልለወጡብንም አሉት። አባ እለእስክንድሮስም ብዙ መከራቸው። ይህ ጣዖት ይጎዳል እንጂ አይጠቅምም፣ ለእርሱም በዓል የሚያደርግ ሰይጣናትን ማምለኩ ነው ብሎ ገልጦ ነገራቸው። ዳግመኛም አባ እለእስክንድሮስ ምክሬን ብትሰሙኝ ቀድሞ እንደሚደረግ ይህን በዓል እሰራላችኋለሁ አላቸው። ይኸውም ይህን ጣዖት ሰብረን ቤተ ጣዖትን ባርከን በመላእክት አለቃ በከበረ መልአክ በቅዱስ ሚካኤል ስም ቤተ ክርስቲያን እናድርገው፣ ይህን በዓል ለእርሱ እናደርግለታለን አላቸው። የልዑል እግዚአብሔር መሥዋዕቱ ግን ቸርነትና ምጽዋት ነው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት የከበረ መልአክ ሚካኤል ስለ እናንተ ይለምንላችሁ ዘንድ የምታደርጓቸው በጎችና ላሞችን በድሆች ለችግረኞች ለተጎዱ አብሏቸው። ይህ በጎ ምክርም ደስ አሰኛቸው። እሺ በጄ አሉት። በመላእክት አለቃ በከበረ መልአክ በሚካኤል ስምም ቤተ ክርስቲያን ሰሩ። ይህችም ቤተ ክርስቲያን በእስክንድርያ የታወቀች ሆነች። ይህች ቤተ ክርስቲያን አሕዛብ በግብፅ አገር እስኪነግሱ ነበረች። በነገሱ ጊዜ ግን አፈረሷት። ይህ በዓል የተሠራ የአገሩም ሰዎች ሁሉ እስከዚች ቀን ድረስ የመላእክት አለቃ የከበረ መልአክ ሚካኤልን በዓል ያደርጉ ነበር። ከእነዚህም እግዚአብሔርን የሚፈራ አንድ ሰው ነበር። በየወሩ በ12 ቀን የመላእክት አለቃ የከበረ መልአክ ሚካኤልን መታሰቢያ ያደርግ ነበር። ይልቁንም በኅዳርና በሰኔ መታሰቢያውን ያደርግ ነበር። በጎረቤቱ ምሕረት የሌለው አንድ ክፉ ባለጸጋ ነበር። እግዚአብሔርን የሚፈራውንም ሰው ይጠላው ነበር። የከበረ የቅዱስ ሚካኤልን በዓል ባደረገ ጊዜ ይዘብትበት ነበር። እግዚአብሔርን የሚፈራ የዚህ ሰው ዘመን በተፈጸመ ጊዜ እንዲህ ያደረገ ከዚህ ከኃላፊው ድካም ያርፍ ነበር። የሚሞትበት ጊዜ ደረሰ። ሚስቱንም ቸር እንድትሆን የከበረ የመላእክት አለቃ ሚካኤልንም በዓል መታሰቢያ እንድታደርግ አዘዛት። ይልቁንም በኅዳር 12 ቀን በሰኔ 12 ቀን ታደርግ ዘንድ አዘዛት። ያ ሰው በሚያርፍበት ወራትም ሚስቱ ጸንሳ ነበር። ከዚህም በኋላ ያ ሰው አረፈ፣ ወደ መንግሥተ ሰማያትም ገባ። ከዚህም በኋላ ሚስቱ ለመውለድ ደርሳ ምጥ ያዛት፣ መከራውም ጸናባት። እንዲህም አለች፣ የእግዚአብሔር መልእክተኛው ቅዱስ ሚካኤል ሆይ እዘንልኝ፣ አሁን ካለሁበት ከዚህ ጭንቅ ያድነኝ ዘንድ ስለ እኔ እግዚአብሔርን ለምነው፣ በእግዚአብሔር ዘንድ ታላቅ ባለሟልነት አለህና። ይህን በተናገረች ጊዜ ያለችበት ቤት ብርሃን ሆነ። ያን ጊዜ ከጭንቀቷ ዳነች፣ መልኩ ያማረ ወንድ ልጅም ወለደች። የእግዚአብሔር መልአክ ሚካኤል ከሰማይ ወርዶ የወለደችውን ሕፃን ባረከው። እግዚአብሔር ይህ ብላቴና ምሕረት የሌለው የዚህች ባለጸጋ ገንዘብ ሀብቱና ሁሉ እርሻውንም ይወርሳል ብሏል አለ። በዚህ ጊዜ ያ ባለጸጋ በዚች ሴት ቤት መስኮት በኩል ሆኖ ይመለከት ነበርና ይህን በሰማ ጊዜ ሐዘን ደረሰበት። ብላቴናውንም ይገድለው ዘንድ ምክንያት ይፈልግ ነበር። ብላቴናውን ግን በመላእክት አለቃ በከበረ መልአክ በሚካኤል ልመና እግዚአብሔር ይጠብቀው ነበር። ዕድሜው 10 ዓመት በሆነ ጊዜ የእናቱ ገንዘብ አለቀ። ያ ርኅራኄ የሌለው ባለጸጋ በዚያች ሴት ላይ ምክንያት ፈጥሮ
ይላላከኝ ዘንድ ልጅሽን ስጭኝ፣ እኔ አበላዋለሁ፣ አለብሰዋለሁ፣ ለአንቺም 20 ወቂት ወርቅ እሰጥሻለሁ አላት። ከባለጸጋው ይህን ነገር በሰማች ጊዜ ስለ ችግሯ ደስ አላት። እርሱ 20 ወቂት ወርቅ ሰጣት፣ እሷም ልጇን ሰጠችው። ያንም ሕፃን በወሰደው ጊዜ ፈጽሞ ደስ አለው፣ በልቡም የሚፈልገው ተፈጸመልኝ አለ። ከዚህ በኋላ በብላቴናው ቁመት ልክ የእንጨት ሳጥን ሰርቶ ከውስጡ አግብቶ ከላዩ ዘጋበት። ሳጥኑንም ተሸክሞ ወስዶ ከባሕር ውስጥ ጣለው። እንደዚህም የሳጥኑን መክፈቻም ከባሕር ጣለው። ሩቅ ወደ ሆነችው ወደ አንዲት አገር ወደብ እስኪደርስ ድረስ በእግዚአብሔር ፈቃድ ያ ሳጥን በውሃው ላይ ይንሳፈፍ ነበር። በዚያች አገርም በግ የሚያረባ በባሕሩ አጠገብም በጎቹን አሰማርቶ የሚጠብቅ አንድ ሰው ነበር። ያን ሳጥንም ባየው ጊዜ አውጥቶ ወደ ቤቱ ወሰደው። ሳጥኑን እንዴት እከፍተዋለሁ እያለ ያስብ ነበር። ይህን ሲያስብ እግዚአብሔር በልቡናው ወደ ባሕር ይሄድ ዘንድ ሐሳብ አሳደረበት። ፈጥኖም ሄደ። አንድ ሰውም ዓሣ ሲያጠምድ አገኘ። በግ ጠባቂውም ባለ ወጥመዱን መረብህን በእኔ ስም ከባሕር ጣለው፣ ለተያዘውም ዓሣ ዋጋህን እሰጥሃለሁ አለው። እንደነገረውም መረቡን ጣለ። በመረቡ ውስጥም ታላቅ ዓሣ ተያዘ። ለዚያ ሰውም ዋጋውን ሰጠና ዓሣውን ይዞ ወደ ቤቱ ሄደ። በእሳት ጠብሶ ከቤተሰቡ ጋር ይበላው ዘንድ አረደው። የዓሣውንም ሆድ በቀደደ ጊዜ በውስጡ መክፈቻ አገኘ። በልቦናውም ምናልባት ይህ መክፈቻ የዚህ ሳጥን ይሆን ብሎ መክፈቻውን በሳጥኑ ቀዳዳ ባገባው ጊዜ ፈጥኖ ተከፈተ። የበግ ጠባቂውም ፈጽሞ አደነቀ። በሳጥኑ ውስጥም ያ ባለጸጋ ሊገድለው የወደደውን ብላቴና አገኘው። ባየውም ጊዜ ፈጽሞ ተደሰተ። ከባሕር ስላገኘው ስሙን ባሕራን አለው። በእርሱም ዘንድ እንደ ልጁ ሆነ። ያ ባለጠጋ ከሚኖርባት ሀገርም የበግ ጠባቂው እስከሚኖርበት ሀገር የ10 ቀን ጎዳና ይሆናል። ከብዙ ቀን በኋላ ርኅራኄ የሌለው ያ ባለጸጋ ንግድ ሊሄድ ወደደ። በመንገዱም ያ የበግ ጠባቂ ካለበት ቦታ ፀሐይ ሲገባ ደረሰ። በግ ጠባቂውንም በአንተ ዘንድ የማድርበት ቦታ አለን? ዋጋህንም እሰጥሃለሁ አለው። የበግ ጠባቂውም ወደ ቤቱ አገባው። ባለጸጋውም ያ የበግ ጠባቂው ወጣቱን ባሕራን ብሎ ስሙን ሲጠራው ሰማ። ባለጸጋው ይህን ስም በሰማ ጊዜ የበግ ጠባቂውን ልጅህ ነውን ብሎ ጠየቀው። የበግ ጠባቂውም አዎን ልጄ ነው፣ ይህን ወጣት ሕፃን ሳለ በሳጥን ውስጥ ከባሕር ላይ አግኝቼ አንስቼ እንደ ልጄ አሳድጌዋለሁና ለዚህም ስሙን ባሕራን አልኩት አለ። ባለጸጋውም ይህን ነገር በሰማ ጊዜ በልቡ እጅግ አዘነ። ያ ልጅ እርሱ ሊገድለው ወደ ባሕር የጣለው ብላቴና እንደሆነ አወቀ። በማግስቱም ያ ባለጸጋ ሰይጣናዊ ምክንያትን ፈጥሮ የበግ ጠባቂውን ይህን ብላቴና ከዚህ አገር ወደ ቤቴ ላከው፣ ስጠኝ፣ እነሆ ላንተም ዋጋህን 20 ወቄት ወርቅ እሰጥሃለሁ፣ በቤቴ አንድ ነገር ዘንግቻለሁና አለው። የበግ ጠባቂውም ስለ ገንዘቡ ደስ አለው። ብላቴናውንም ጠርቶ ልጄ ባሕራን ና፣ ይህ የከበረ ሰው ወደ ቤቱ ስለ ሥራ ሊልክህ ነው፣ በደህና ትመለሳለህ አለው። አባቴ ሆይ እሺ፣ ያዘዝከኝን አደርጋለሁ አለ። ያን ጊዜም ያ ባለጠጋ ደብዳቤ ጽፎ ወደ ሹሙ እንዲህ ብሎ ላከ። ይህች ደብዳቤ በተነበበች ጊዜ ያመጣትን ስሙ ባሕራን የተባለውን ሰው ገድለህ ከጉድጓድ ጣለው። ይህንንም ማን አይወቅ። በዚህች ደብዳቤ ውስጥም በመካከላቸው ያለውን ምልክት ጽፎ ደብዳቤውን አትሞ
ለባህራን ሰጠው። ለመንገዱም ስንቅ ሰጠው። ባህራንም ወደ ተላከበት ሄደ። በጎዳና ሲሄድም በእርሱና በዚያች ባህር መካከል የአንድ ቀን መንገድ እንደቀረው እነሆ የመላእክት አለቃ ክቡር መልአክ ቅዱስ ሚካኤል በንጉሥ መልእክተኛ አምሳል በፈረስ ላይ ሆኖ ወደ እርሱ መጥቶ አንተ ጎልማሳ እንዴት አለህ? የት ትሄዳለህ? ምን ይዘሃል? አለው። ባህራንም ከአንድ ባለጠጋ ሰው መልእክት ይዣለሁ፣ ወደ ቤቱ ልኮኛል አለው። የከበረ መልአክ ሚካኤልም ደብዳቤውን አሳየኝ አለው። ባህራንም ፈርቶ ደብዳቤውን ሰጠው። መልአኩ ግን ደብዳቤውን እፍ ብሎ በውስጡ የተጻፈውን አጠፋው። እኔ ባለጠጋው እገሌ ነኝ። ይህን ደብዳቤ የያዘውን ሰው ወደ እናንተ ልኬዋለሁ። እገሊት የምትባል ልጄን አጋቡት። በቤት በዕዳሪ ያለውን ገንዘቤን ሁሉ ሰጥቼዋለሁ። እኔ በንግድ እቆያለሁና አትጠብቁት። በገንዘቤ ሁሉ ላይ ሥልጣን ሰጥቼዋለሁና በቤቴ የወደደውን ያድርግ። በእኔና በአንተ መካከል ምልክቱ ይህ ነው ብሎ አትሞ ሚካኤል ለባህራን ሰጠው። ከባለጠጋው ቤት ሂደ ይህን ደብዳቤ ስጥ፣ በጎዳናም እኔ እንዳገኘው አትናገር፣ እንዳይገልህ ይህን ደብዳቤ ለውጬዋለሁና አለው። ባህራንም ጌታዬ ሆይ እኔ ያዘዝከኝን አደርጋለሁ አለ። ባህራንም መንገዱን ሄደ፣ ወደዚያች አገርም ደረሰ። የዚያን የባለጠጋ ቤትም ጠየቀ። ወደዚያም አደረሱት። ደብዳቤውንም ለሹሙ ሰጠ። ባነበባትም ጊዜ በውስጧ ያለውን አስተዋለ። ምልክቱንም በእውነት እንደሆነ አወቀ። ያን ጊዜም ለባህራን ከባለጠጋው ልጅ ጋር ታላቅ ሰርግ አደረጉለት። በቤተ ክርስቲያንም በተክሊል ሕግ አጋቡት። በሰርግ ደስታ እያደረጉ 40 ቀን ተቀመጡ። ሰርጉ ከተፈጸመ በኋላ ያ ባለጠጋ ወደ አገሩ ተመለሰ። የጨዋታና የደስታ ድምፅ በሰማ ጊዜ ይህ የምሰማው ምንድነው ብሎ ጠየቀ። ባህራን በሚባል በአንድ ወጣት እጅ ደብዳቤ ስለደረሰ ልጅንም እንዲያገባት ስላዘዘ ለእርሱ ሰጥተውታል። እነሆ በመዓልትም በሌሊትም ተድላ ደስታ ሲያደርግ 40 ቀን ነው ብለው ሰዎች ነገሩት። ገንዘብህን፣ ቤትህን፣ ወንዶችንና ሴቶችን፣ አገልጋዮችህን፣ ንብረትህንም ሁሉ ደብዳቤህ እንዳዘዘው ሰጡት አሉት። ያም ባለጠጋ ይህን ቃል በሰማ ጊዜ በታላቅ ቃል ጮሆ ወደቀና ወዲያው ሞተ። አጋንንትም ነፍሱን ተቀብለው ወደ ሲኦል አወረዱት። ያም ባህራን የተባለ ጎልማሳ በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ ያደረገ ደስ ብሎት ኖረ። ባህራንም በመንገድ የታየው በደብዳቤው ውስጥ የተጻፈውን አጥፍቶ በለውጡ የሕይወትን መልእክት የጻፈለት የመላእክት አለቃ ክቡር መልአኩ ቅዱስ ሚካኤል እንደሆነ ተረዳ። ከዚህም በኋላ በመላእክት አለቃ በከበረ መልአክ ሚካኤል ስም ያማረ ቤተክርስቲያን ሠራ። በውስጧም ስዕሉን አሳለ። ከእርሱም ብዙ ድንቅ ድንቅ ታምራት ታዩ። የታመሙትም ዳኑ። ባህራንም በዚች ቤተክርስቲያን ላይ ቅስና ተሹሞ እስከሚሞትበት ቀን ድረስ የመላእክት አለቃ የከበረ መልአክ ሚካኤልን ያገለገለ ኖረ። እርሱም አባቱና እናቱም ልጆቹም የዘላለም የሕይወትንና የመንግሥተ ሰማያትን በመላእክት አለቃ በከበረ መልአክ በሚካኤል አማላጅነት ወረሰ። በመላእክት አለቃ በቅዱስ ሚካኤል ምልጃና ልመና ከምሕረት አምላክ የሕይወት ተስፋ የሚሰጥ ለእነዚህ ብቻ አይደለም መታሰቢያውን ለሚያደርጉ ሁሉ ነው እንጂ እንዲህ የሚል ተጽፏልና ወልድ ከሙታን ተለይቶ በተነሳበት ቀን በክርስቲያን ሰንበት የከበረ መልአክ ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደ ይማልዳል። እንዲህ እያለ
አቤቱ ፈጣሪ ሆይ እኔ አገልጋይህ ባለሟልህ እለምንሃለሁ፣ ከቸርነትህም እሻለሁ። በዚህ ዓለም የበዓሌን መታሰቢያ የሚያደርጉትን ሁሉ ትምርልኝ ዘንድ ስለ እውነተኛ መሐላህ አንተ መሐሪ ይቅር ባይ ነህና። ክብር ይግባውና እግዚአብሔርም እንዲህ ብሎ ይመልስለታል። የሰማያውያን መላእክት አለቃ ቅዱስ ሚካኤል ሆይ ምእመናን ይለምኑሃል። እነሆ እኔም መታሰቢያህን ያደረጉትን የሚቻልህን ያህል 3 ጊዜ በእሳታውያን ክንፎች ተሸክመ ወደ ሕይወት እንድታስገባቸው አዝዤሃለሁ። ሚካኤልም ይህን በሰማ ጊዜ ፈጽሞ ደስ አለውና በእግዚአብሔር ፊት ሰገደ። በሰዎች መካከል በዚህ ዓለም የበዓሉን መታሰቢያ የሚያደርጉትን በክንፉ ተሸክሞ የእሳት ባሕርን አሳለፋቸው። እነዚህም ብዙ ናቸው፣ ያለ እግዚአብሔር ቁጥራቸውን የሚያውቅ የለም። ወንድሞቼ ሆይ ስለዚህ ነቅተን ተግተን የመላእክት አለቃ የከበረ የቅዱስ ሚካኤልን በዓል መታሰቢያ እንደተቻለን እናድርግ። ክብር ይግባውና ጌታችን በቅዱስ ወንጌል እንደተናገረ በስሙ ቀዝቃዛ ጽዋ ውሃ የሰጠ ቢሆንም እንኳን ዋጋውን አያጣም። ከሰይጣን ወጥመድ ያድነን ዘንድ እኛም የቸነፈር በሽታን ሁሉ ያርቅልን ዘንድ የምድራችንንም ፍሬ ያብዛልን ዘንድ በጎ ለመስራትም ይረዳን ዘንድ ኃጢአታችንን ያስተሰርይልን ዘንድ ከእኛም ወገን የሞቱትን ነፍስ ያሳርፍ ዘንድ እኛም በመላእክት አለቃ በከበረ ሚካኤል አማላጅነት የእግዚአብሔርን ቸርነት እንለምን። መንገድ የሄዱ አባቶቻችንንና ወንድሞቻችንንም ወደ ቤታቸው በደህና በሰላም ይመልሳቸው ዘንድ በመካከላችንም ፍቅርን ያደርግልን ዘንድ እስከ ዕለተ ሞትም በቀናች ሃይማኖት ያጸናን ዘንድ የመላእክት አለቃ የከበረ የሚካኤል ብዙ ታምራቱ ግን ቁጥር ስፍር የሌለው ነው። ልመናው ከኛ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክብር ይግባውና እግዚአብሔር በዚች ቀን የመላእክት አለቃ ቅዱስ ሚካኤልን ከወገኖቹ ከመላእክት ሁሉ በላይ አድርጎ አክብሮ ሾሞታል። የዚህ የመላእክት አለቃ የከበረ መልአክ የሚካኤል ታምራቱ ብዙ ነው። ስለዚህ የቤተ ክርስቲያን መምህራን በየወሩ በ12 ቀን የመላእክት አለቃ የከበረ መልአክ የቅዱስ ሚካኤልን በዓል እናደርግ ዘንድ አዘውናል። ልመናው አማላጅነቱ ከኛ ጋር ይኑር ለዘላለሙ አሜን። በቸርነቱ ላይ ለሰው ታዛዥ በሆነውና በይቅር ባይነቱ ለታወቀው መልአክ ለቅዱስ ሚካኤል ሰላም እላለሁ። አስቀድሞ እግዚአብሔር ወደ ሰማይ ማረግ በዚህ መልአክ የመለከት ድምፅ መነፋት እንደሆነ ዳግመኛም በሚመጣበት ጊዜ እንዲሁ ይሆናል። በዚህችም ቀን የከበረች አፎምያ ያረፈችበት ጊዜ ይህችም የከበረች ሴት እግዚአብሔርን የሚፈራ የአንድ ሰው ሚስት ነበረች። ባሏ ብዙ ምጽዋትን ያደርግ ነበር። በየወሩ 3ቱን በዓላት ያደርግ ነበር። እነዚህም በየወሩ 12 ቀን የሚከበረው የቅዱስ ሚካኤል በዓል፣ በየወሩ በ21 ቀን የሚከበረው የከበረች የቅድስት ድንግል ማርያም በዓልና በየወሩ በ29 ቀን የሚከበረው የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ በዓል ናቸው። የሚሞትበት ቀን በደረሰ ጊዜ እርሱ ያደርገው የነበረውን መሥዋዕት ይልቁንም እሊህን 3ቱን በዓላት እንዳታስታጉል ሚስቱን አዘዛት። ከቤቷም ልታኖረው የከበረ የሚካኤልን ስዕል አስሎ ይሰጣት ዘንድ ባሏን ለመነችው። ይህንም አደረገላት። እርሱም ባረፈ ጊዜ ይህች የከበረች ሴት ባሏ ያደርግ እንደነበረው ታደርግ ጀመር። ሰይጣንም በእርሷ ቀና። ሴት መነኩሲትም መስሎ ወደ እርሷ መጣ። ከእርሷ ጋርም በተንኮል ይነጋገር ጀመር። አዝንልሻለሁ፣ ራራልሻለሁ። አሁንም ገንዘብሽ ሳያልቅ
አግብተሽ ልጅ እንድትወልጂ እመክርሻለሁ፣ ኋላ ትቸገሪያለሽና አላት። እነሆ ባልሽም መንግሥተ ሰማያትን ወርሷልና መጽዋዕት አይሻም አላት። እርሷም መልሳ እንዲህ አለችው፣ እኔ ከሌላ ወንድ ጋር እንዳልገናኝ ለእግዚአብሔር ምያለሁ። ርግቦችም ስንኳ ሌላ ወንድ አያውቁም። እንዲህ በእግዚአብሔር አምሳል ለተፈጠሩ ለሰው ወገንማ ይህን ማድረግ እንደምን ይገባል? ምክሩንም ባልተቀበለችው ጊዜ መልኩን ለውጦ ጮኸባት። እኔም በሌላ ቀን ወደ አንቺ እመጣለሁ አላት። የክብር መልአክ ሚካኤልንም ስዕል ይዛ አባረረችው። ከዚህም በኋላ በሰኔ 12 ቀን እንደ ልማዷ ለበዓሉ ልትዘጋጅ አሰበች። ዳግመኛም ሰይጣን መልአክ መስሎ ታያት። ቸር አለሽን? የመላእክት አለቃ ቅዱስ ሚካኤል እኔ ነኝ። እግዚአብሔር ወደ አንቺ ልኮኛል። እርሱም መጽዋዕቱን ትተሽ ከምዕመናን ወገን አንድ ሰው ታገቢ ዘንድ አዞሻል። ባል የሌላት ሴት ቀዛፊ የሌላት መርከብን እንድትመስል እወቂ አላት። ከብሉይ መጻሕፍትም ምሳሌ ያመጣ አብርሃምና ይስሐቅ፣ ያዕቆብና ዳዊት፣ ሌሎችም እሊህ ሁሉ ያገቡ እግዚአብሔርን ደስ እንዳሰኙት እየጠቀሰ ይነግራት ጀመር። ይህችም የከበረች ሴት መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ወዴት አለ? የንጉሥ ጭፍራ ወደ ሌላ ቦታ ሲሄድ የንጉሡን ምልክት ሳይዝ አይሄድምና አለችው። ሰይጣንም ከእርሷ ይህን ነገር በሰማ ጊዜ መልኩን ለውጦ አንቆ ያዛት። እርሷም ወደ ከበረ መልአክ ሚካኤል ለመነች። ወደ እርሷ ፈጥኖ ደርሶ ከእርሱ አዳናት። ዲያብሎስንም ይዞ ይቀጣው ዘንድ ጀመር። ሰይጣንም የመላእክት አለቃ ቅዱስ ሚካኤልን ዓለም እስኪያልፍ ድረስ እግዚአብሔር ታግሶኛልና ማረኝ፣ አታጥፋኝ ብሎ ለመነው። የመላእክት አለቃም አባረረው፣ አላጠፋውም፣ በእግዚአብሔር ስም ብሎታልና። መልአኩም ቅድስት አፎምያን አንቺ በዚች ቀን ከዚህ ዓለም በሞት ትለያለሽና ሄደሽ ሥራሽን አከናውኚ። እነሆ እግዚአብሔር ዓይን ያለውን ዓይን ያላየውን ጆሮም ያልሰማውን በሰው ልቦና ያልታሰበውን አዘጋጅቶልሻልና አላት። ሰላምታም ሰጥቷት ወደ ሰማይ ወጣ። ከዚህ በኋላ የበዓሉን ሥራ ፈጸመች። ወደ ኤጲስቆጶስና ወደ ካህናቱ ላከች። ወደ እርሷም መጡ። ለድሆችና ለጦም አዳሪዎችም ይሰጡላት ዘንድ ገንዘቧን ሁሉ ሰጠቻቸው። ከዚህም በኋላ ቁማ ጸለየች። የከበረ መልአክ የቅዱስ ሚካኤልን ስዕልም አንስታ ከፊቷ አደረገችው። ከዚህ በኋላ በዚች ቀን አረፈች። ይህችውም የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል በዓል ቀን ናት። እግዚአብሔር በእርሷ ልመና የጥምቀት ልጆች እኛንም ይማረን ለዘላለሙ አሜን። በበጎ ምግባሯ ቀንቶ በልዩ ልዩ ተንኮል ለማሳት በተነሳሳበት ጊዜ በዛሬው ቀን እንደቀጠራት ዲያብሎስን ድል ለነሳቸው ቅድስት አፎምያ ሰላምታ ይገባል። የቅዱስ ሚካኤልን ስዕል እየተሳለመች ከዚህ ዓለም ድካም የዘላለም ዕረፍት ወዳለበት በክብር አርፋለችና። ዳግመኛም በዚች ቀን የተመሰገነ ንጹሕ የሰማያትን ምስጢር ያየ የኢትዮጵያ ንጉሥ ላሊበላ አረፈ። እግዚአብሔር በእርሱ ጸሎት የጥምቀት ልጆች ሁላችንን ይማረን ለዘላለሙ አሜን። ከእንጨትና ከጭቃ ያይደለ ከፈለገው አይነት ድንጋዮች እንደ ጭቃ እየተሳቡለት በመንፈስ ቅዱስ ጥበብ ቤተ መቅደሶችን ላነጸ ለንጉሡ ላሊበላ ሰላምታ ይገባል። ነጋሲነቱና መስፍንናው
ምስፍናውን ያጠይቅለት ዘንድ የነገሥታትና የታላላቅ ሰዎች ተድላ የሚሆን ይህ መዓር በተወለደበት ዕለት በንብ ተከበበ። በደገኛው ጻድቅ ትንቢት የሊቀ ጵጵስናውን ሹመት እግዚአብሔር ላገኘ ለሊቀ ጳጳሱ ለቄርሎስ ሰላም እላለሁ። ለዚህ ዓለም ስህተት በራቀ በዚህ መምህር ጠለ ትምህርት ምእመናን ለመለሙ በዙ፣ ደቂቀ ወንጌልም በረከቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የመላእክት አለቃ ቅዱስ ሚካኤል በጸሎቱና በምልጃው ይጠብቀን። ከቅድስት አፎምያ እና ከቅዱስ ባህራን ረድኤታቸውን በረከታቸውን ያሳትፈን። የቅዱስ ሚካኤል በረከቱ ይደርብን። ሀገራችን ኢትዮጵያ ሰላም ያርግልን፣ በሰላም ይጠብቀን፣ ከሚፈታተንን ከጸላኢ ሰይጣን ይጠብቀን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ ለዛሬ ዓመት በሰላም ያደርሰን።